በመጪው ሰኔ ወር በሀገር አቀፍ ደረጃ የቤት ኪራይ ዋጋ ሊጨምር እንደሚችል መረጃዎች አመላከቱ። በ2016 ዓመተ ምህረት የጸደቀውና ከባለፈው ዓመት ጀምሮ ተግባራዊ ሲደረግ የቆየው የቤት ኪራይ ቁጥጥርና አስተዳደር አዋጅ ላይ በተደነገገው መሰረት ማንኛውም አከራይ ያለ መንግስት ፍቃድ እንደፈለገው በዘፈቀደ የቤት ኪራይ መጨመር እንደማይችል በግልጽ ተደንግጎ ይገኛል። አዋጁ በዋናነት የቤት ኪራይ ቁጥጥርና አስተዳደርን የሚመለከት ነው ቢባልም ከአከራይና ተከራይ ውልና ስምምነት በተጨማሪ ከቤት ኪራይና ተያያዥ ጉዳዮች ጋር የተገናኙ በርካታ ሐሳቦችን በውስጡ ያቀፈ ነውም ተብሏል። በዚሁ የቤት ኪራይ ቁጥጥርና አስተዳደር አዋጅ መሰረት አከራይ በፈለገው ጊዜ ተነስቶ የቤት ኪራይ መጨመር እንደማይችል የተቀመጠ ሲሆን የቤት ኪራይ ውልና ስምምነትን በሚመለከትም በሁለቱ ወገኖች ማለትም በአከራይና ተከራይ መካከል የሚኖረው የኪራይ ውል ስምምነት በአዋጁ የተቀመጡ ድንጋጌዎችንና የአፈጻጸም መመሪያዎችን መሰረት በማድረግ ተፈጻሚ ሊሆን እንደሚገባም በግልጽ አስቀምጧል። በአዋጁ በግልጽ እንደተብራራውም የቤት ኪራይ የመጨመርና የጭማሪ ዋጋ ተመን የማውጣት ስልጣን ያለው በአዋጁ የተቆጣጣሪነት ስልጣን የተሰጠው መንግስታዊ አካል ብቻ ነው። ይህ አካል አዲስ አበባ፣ ድሬዳዋና ሌሎች የፌዴራል ከተሞችን ጨምሮ በሁሉም የፌዴሬሽኑ ክልሎች የሚሰየሙ እንደሆነ በአዋጁ የተደነገገ ሲሆን ተቆጣጣሪው አካል ነባራዊ የኢኮኖሚ ሁኔታዎችንና ሌሎች አግባብነት ያላቸውን ጉዳዮች ከግምት ውስጥ በማስገባት በየዓመቱ በዓመት አንድ ጊዜ በፌዴራል ከተሞችም ሆነ በክልሎች የቤት ኪራይ ዋጋ ጭማሪን በአዋጁ በተቀመጠው መሰረት አከራይና ተከራይ የኪራይ ውል ስምምነት መፈጸማቸውንና ነባራዊ የኢኮኖሚ ሁኔታና ወሳኝ የሚባሉ ሌሎች አግባብነት ያላቸውን ጉዳዮች እንደዚሁም በማህበራዊ ረገድ የሚታዩ ችግሮችን መሰረት በማድረግ መንግስት የጨመረው የኪራይ ዋጋ ጭማሪ በአግባቡ ተግባራዊ መደረጉንና አዋጁ ተፈጻሚ መደረጉን በአዋጁ በተቀመጡ ዝርዝር ድንጋጌዎች መሰረት የሚቆጣጠር ይሆናልም ተብሏል።